ሰላም ጤና ይስጥልን ተመልካቾቻችን ሰሞኑን በአማራ ክልል እየተካሄደ ባለው የሉና ተጋድሎ የአብይ አህመድ አገዛዝ ሰራዊት ከፍተኛ ኪሳራ እንደደረሰበት በየዕለቱ ሲዘገብ መቆየቱ የሚታወስ ነው። ትልልቅ ወታደራዊ ድሎችን የተጎናጸፉት የአማራ ፋኖዎች በተለያዩ መዋቅር በመሆን ግስጋሴያቸውን ቀጥለዋል። አብዛኞቹ ቀጠናዎች በአሁኑ ሰዓት የአብይ አህመድ ሰራዊት በተወሰኑ ቦታዎች ተገድቦ የቀረበትና ወደ ዋና መንገዶች ላይ መውጣት የማይችልባቸው ቀጠናዎች እንደሆኑ ይነገራል። ሰሞኑን በራያ ቆቦ የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ሚኒሊክ እዝ በወሰደው እርምጃ ዙ23ን መድፍና ሌሎች ከፍተኛ ከባድ መሳሪያዎችን መማረኩ የሚታወስ ነው። በባህር ዳር ዙሪያ ባለው ወቅታዊ ሁኔታ አብዛኞቹ በባህር ዳር ዙሪያ ያሉ ቀበሌዎች የመንግስት መዋቅር መፍረሱንና ከቀበሌ ጀምሮ ያሉት አመራሮች ወደ ፋኖ መግባታቸውም እየተነገረ ነው። በአጠቃላይ በአማራ ክልል የአብይ አህመድ አገዛዝ መጠነ ሰፊ ኪሳራ ደርሶበታል። ምናልባትም የአማራ ክልልን ለቆ ለመውጣት ይሁን በሌላ የውጊያ ስትራቴጂ የአብይ አህመድ ጀነራሎች እየመከሩ እንዳለም ይነገራል። ሁለተኛ ዓመቱን አጠናቆ ወደ ሶስተኛ ዓመቱ የገባው የአማራ ፋኖ የተጋድሎ ትግል በሶስተኛ ዓመቱ መግቢያ ላይ በርካታ ድሎችን በመቀዳጀት ወደ አጠቃላይ ጥቃት ለመሸጋገር በዝግጅት ላይ እንደሚገኝም ከደረሰን መረጃ ለማወቅ ተችሏል። ለመሆኑ በአማራ ክልል ያለው ወቅታዊ ሁኔታ ምን ይመስላል በሚል አጠቃላይ ዝርዝር ጉዳዮችን በማንሳት ከዘውትር ተሳታፊያችን ጋር ቆይታ አድርጋለሁ። በጣም ነው ማመሰግነው። እንግዲህ ወደ ወቅታዊ የተለያዩ አጀንዳዎች ከትግሉ ጋር በተያያዘ ከማንሳቴ በፊት ትናንትና ዛሬ ምን አይነት የጦር ሜዳ ውሎች እንዳሉ በመረጃ የደረሰን ታካፍለን። መልካም መሳይ፣ እንግዲህ በመረጃ እንዳልከው ከአጠቃላይ ወታደራዊ ድሎችን ከመቀሴ በፊት አንተ አሁን ማብራሪያ በመሰጥበት ሰዓት የመከላከያ ሰራዊቱ ከክልሉ ወጦ ለመሄድ በቅድ ደረጃ ተሸንፎ እየተመታና አማራጭ አጥቶ ነገር ግን የመውጫ መንገዶችን እየፈለገ እንደሆነ ጠቅሰሃል። እኔ እየታየኝ ያለው ደግሞ ዝም ብሎ ዘሎ እንደገባ ዘሎ የሚወጣበት እድሎችን ሁሉ እየተነፈገው መሆኑን ነው። በአጠቃላይ በአማራ ክልል ባሉ አጠቃላይ የውጊያ ቀጠናዎች ላይ ሰራዊቱ በሄደበት አካባቢ በከፍተኛ ደረጃ እየተመታ አሁን ራሱን እየተከላከለ ነው የሚገኘው። በተለይ በዋናነት ከትናንት ወዲያ ጀምሮ በራያ ቆቦ ወረዳ ከሌሊቱ 10 ሰዓት በዋጃ ሮቢት፣ ጮቢበር፣ ጎብዬና መንጀሎ እንዲሁም ከወልዲያ መውጫ እስከ አላማጣ መግቢያ ድረስ ከባድ ውጊያ ነው ያደረገው። የአማራ ፋኖ የአጼ አምደ ጽዮን ኮር የሚኒሊክ ክፍለ ጦር ባደረገችው ማጥቃት ከፍተኛ ድል ነው የተጎናጸፉት። በዚህ ውጊያ በርካታ ክፍለ ጦሮች የመከላከያ ክፍለ ጦሮች በ5 እና በ6 ምሽጎች ላይ ራሳቸውን እየተከላከሉ የነበረ ቢሆንም ነገር ግን እነዚህን ሙሉ በሙሉ ምሽጎችን ደርምሰው በመግባት አሁን የጠቀስኩልን ከተሞች ከ80 እና ከ90% በላይ ከተሞችን መቆጣጠር መቻላቸውን በተለይ ከሮቢት እስከ መንጀሎ ያሉትን ሙሉ በሙሉ መቆጣጠር የቻሉ ሲሆን በተደረገው ውጊያ ዙ23ን ጨምሮ መድፎች 120 ሚሊ ሜትር መድፍ ዙ23 እንዲሁም ሞርተሮችና ዲሽቃዎች 120 ሚሊ ሜትርና 80 ሚሊ ሜትር ሞርተሮችንና ዲሽቃዎችን መማረክ መቻሉና በርካታ የሰራዊቱ አባላት መደምሰስ መቻላቸውን እንዲሁም እስከዛሬ ድረስ በዛ አካባቢ ከፍተኛ የሆነ ውጊያ እየተደረገ እንደሆነና ሰራዊቱ መውጫ አጥቶ ከፍተኛ ጭንቀት ውስጥ እንደገባና በአጠቃላይ እየተደረገ ባለው በዚህ አሁን በጠቀስኩልህ አካባቢዎች እየተደረገ ባለው ውጊያ የመከላከያ ሰራዊቱ የመዋጋት ቁመናው ሙሉ በሙሉ ተበትኖ እጁን በየገበሬው መንደር እየሄደ እየሰጠ እንደሆነ ነው የደረሰኝ መረጃ የሚያመላክተው። ዛሬ ደግሞ የደረሰኝ መረጃ በተለይ የዙ23 ተኳሽ እና የሞርተርና የዲሽቃ ተኳሾች ቦታው ላይ በነበረው ውጊያ ላይ ዙ23ቱን ጥለው በመሸሸታቸው ሞርተርና ዲሽቃዎችን መድፎችን ትተው በመሄዳቸው ምክንያት 17 የሚሆኑ የመከላከያ ሰራዊት አባላት ዛሬ ከሰዓት በኋላ የመከላከያ ሰራዊቱ ለምን ጥታችሁ መጣችሁ በማለት እንደረሸናቸው መረጃዎች ደርሰውኛል። ይሄ የሚያመላክተው በከፍተኛ ድንጋጤ ውስጥ እንዳሉና አሁንም ውጊያው በተለይ ከወልዲያ ቆቦ አላማጣ መቀሌ መንገድን የመከላከያ ሰራዊት ሙሉ በሙሉ ለቆ በፋኖ ኃይሎች ቁጥጥር ውስጥ በመግባቱና የትራንስፖርት አገልግሎት ሙሉ በሙሉ ተቋርጦ ያ አካባቢ ከፍተኛ ጀብዶ የተፈጸመበትና ትልቅ ድል የተገኘበት የውጊያ ቀጠና ሆኖ ተመዝግቧል። እንዲሁም በባህር ዳር ዙሪያ በትናንትናው ዕለት የሚንቀሳቀሰው አንደኛ ክፍለ ጦር በአንዳሳ ቀበሌ እንዲሁም በሌሎች በሁለት ቀበሌዎች ላይ ትልቅ ጀብዶ ነው የተፈጸመው። በዚህ ውጊያ የአንዳሳ ቀበሌን ጨምሮ 11 የቀበሌ ካቢኔ አባላት ሙሉ በሙሉ የመንግስት
ኃይልን ከድተው ለፋኖ ኃይሎች ከነሙሉ ትጥቃቸው መቀላቀላቸውን ማየት ተችሏል። ይህ የሚያሳየው የመንግስት መሰረት ነው የተባለው የታችኛው የመንግስት መዋቅር ክፍል ሙሉ በሙሉ ፈርሶ ድንጋጤ ውስጥ እየተፈጠረ እንደሆነና በተለይ የአማራ ክልል መስተዳደር ከታችኛው ያለው እርከን እየፈረሰ የፋኖ ኃይሎችን እየተቀላቀለ እንደሚገኝ ነው የደረሰኝ መረጃ የሚያመላክተው። በተያያዘ ዜና በለሳ ላይ አንድ ሻለቃ ሙሉ የመንግስት ጦር ድሽቃን ጨምሮ ስናይፐሮችን በርካታ ክላሾችን ይዞ ከፋኖ ኃይሎች ጋር መቀላቀሉን ነው መረጃዎች የሚያመላክቱት። በዚሁ አካባቢ በደቡብ ጎንደር ስማዳና እብናት አካባቢ በተደረገው ውጊያ ከ120 በላይ ያገዛዙ ጦር ሙትና ቁስለኛ በማድረግ ውጊያውን የፋኖ ኃይሎች በበላይነት መቆጣጠር መቻላቸውን ነው መረጃዎች እየጠቆሙ የሚገኙት። እንዲሁም በዛሬው ዕለትና በትናንትናው ዕለት በሰሜን ጎንደር ከዋልድባ ገዳም ወደ ወልቃይት አቅጣጫ በሚወስደው አዲስ ዓለም ከተማ አቅራቢያ ባለፉት 2 ቀናት ባደረጉት ውጊያ ከ45 በላይ የአገዛዙ ጦር ሲደመሰስ በርካታ የጦር መሳሪያዎች የቡድንና የነፍስ ወከፍ መሳሪያዎችን መማረክ መቻላቸውን አስታውቀዋል። ይህም እንዲህ እንዳለ በሰሜን ሸዋ የአገዛዙ የአየር ወለድ ኮማንዶ አባላት የተሳተፉበት የመራቤቴ ቀጠና 101ኛ አየር ወለድ የመከላከያ ሰራዊት በፋኖ ኃይሎች ጠንካራ ይዞታ በተባለው በልበልቲ በተባለው ወይንም ከእንሳሮ ወረዳ በልበልቲ በተባለው ቀበሌ ላይ በ3 አቅጣጫ ለማጥቃት ተንቀሳቅሶ አንደኛው ከዓለም ከተማ በመንቀሳቀስ ሌላኛው ከለሚ ከተባለው አካባቢ በመንቀሳቀስ እንዲሁም ሌላኛው ሶስተኛው የመከላከያ 101ኛ የኮማንዶ አባላት ከጅሩ በመንቀሳቀስ በ3 አቅጣጫ በልበልቲ የሚገኘውን የፋኖ ኃይሎችን ለማጥቃት እንቅስቃሴ አድርጎ በዛሬው ዕለትም ከፍተኛ ውጊያ እየተደረገ እንደሆነና በዚህ ውጊያ የፋኖ ኃይሎች እስካሁን ድረስ ቦታቸውን ባለማስደፈር እንዲሁም ከመከላከል አልፈው መልሶ ማጥቃት ላይ እንደሚገኙና አሁን ውጊያው ያልተቋረጠ በመሆኑ ምን ያክል ጉዳት እንደደረሰበትና ምን ያክል የፋኖ ኃይሎች አካባቢውን መቆጣጠር መቻላቸውን መረጃዎች ገና በማጠናከር ላይ ስለሆነ በሚቀጥለው ዘገባችን የምናቀርብ ይሆናል። በአፄ አምደ ጽዮን ኮር ስር የምትገኘው የምኒልክ ክፍለ ጦር እንዲሁም ባደረገችው ማጥቃት ከፍተኛ ድል መጎናጸፋቸውን አሁን ተያይዞ የደረሰኝ መረጃ ያመላክታል። ይህ በእንዲህ እንዳለ በአማራ ፋኖ በአፋድ ሸዋ ጠቅላይ ግዛት 7 ክፍለ ጦር በይፋት ቀጠና ኤፍራታና ግድም ወረዳ በረሃ ሰላሴ ብርቆት እንዲሁም ከሳያት እስከ ቀይ ጊዮርጊስ ድረስ በተደረገው ውጊያ በርካታ የኮማንዶ አባላት ሲደመሰሱ ከፍተኛ ቁጥር ያለው የ101ኛ ኮማንዶ ክፍለ ጦር ኃይል ከነሙሉ ትጥቁ የምኒልክ ክፍለ ጦርንና የ7 ክፍለ ጦርን መቀላቀል መቻላቸውንና በዚህ ቀጠና ባሳለፍነው ሳምንት የአገዛዙ ጦር በራሱ ድረገጽ በርካታ ቁጥር ያለው የፋኖ ኃይሎች እጃቸውን ሰጡኝ ብሎ ገና የተናገረው እና ወረቀት ላይ የጻፈው ሳይደርቅ በዛ አካባቢ የፋኖ ኃይሎች መንግስት የሚተማመንበትን የ101ኛ የኮማንዶና የአየር ወለድ አባላትን በመደምሰስ ያንን አካባቢ ማጽዳት መቻላቸውን ነው አሁን ተያይዞ የደረሰኝ መረጃ የሚያመላክተው። በአጠቃላይ በባህር ዳር በከባድ መሳሪያ የታገዘ ከፍተኛ ውጊያ እየተደረገ ሲሆን ከወረብ ሚካኤል እስከ ጉባት አቡነ ሐራ ድረስ የፋኖ ኃይሎች ዘርቀው በመግባት በባህር ዳር በቅርብ ርቀት በሚገኙ አካባቢዎች ላይ ጥቃት በመሰንዘር የአማራ ፋኖ በጎጃም 1ኛ ክፍለ ጦር በሰነዘረው ማጥቃት በርካታ የአገዛዙ ጦር መደምሰስ መቻላቸውና በዚህ ውጊያ 3 የ10 አለቃ መሪዎችን ጨምሮ በርካታ የአገዛዙ ጦር የፋኖ ኃይሎችን መቀላቀል መቻላቸውንና በተለይ በባህር ዳር ዙሪያ ወረዳ ዳንሳ ቀበሌ ሙሉ በሙሉ የቀበሌ አመራሮች የካቢኔ አባላት ማለት ነው ትጥቃቸውን በመያዝ የፋኖ ኃይሎችን መቀላቀል መቻላቸውንና ከትናንትናው ጀምሮ እንዲሁም በአንዳሳ ቀበሌ ሁሉም የቀበሌ አመራሮች እጃቸውን ለፋኖ መስጠታቸውንና ከፋኖ ኃይሎች ጋር በመቀናጀት በመከላከያ ሰራዊቱ ላይ ማጥቃት እየሰነዘሩ እንደሆነ ነው የደረሰኝ መረጃ የሚያመላክተው። በመጨረሻ በዛሬው ዕለት ከሰዓት በኋላ በምስራቅና ምዕራብ ጎጃም አዋሳኝ ወረዳዎች በተለይ ከደብረ ማርቆስ ወጣ ብሎ በሚገኙ የገጠር ቀበሌዎችና እንዲሁም ፍኖተ ሰላም በአማኑኤል በጅጋ እንዲሁም በወዳሺ አካባቢዎች ይህ ማለት በዋና የአዲስ አበባ ባህር ዳር ዋናው መንገድ ላይ
የመኪና እንቅስቃሴን አግደው ባሉበት ሰዓት የፋኖ ኃይሎች ወደ ከተሞች ተጠግቶ የነበረውን የመከላከያ ምሽጎችን ዘልቀው በመግባት የሆዳንሺ ከተማን ጨምሮ በርካታ የገጠር ቀበሌዎችን መቆጣጠር መቻላቸውንና አሁን ከሰዓት በኋላ በዚህ በተጠቀሱት ከተሞች ከፍተኛ ውጊያ እየተደረገ መሆኑን ነው የዜና ምንጮቻችን ለአንከር ሚዲያ እያቀረቡ የሚገኙት። መሳይ እንግዲህ አሁን በዝርዝር በሰፊው ያካፈልከን መረጃዎች ባለፉት 2 ቀናት ውስጥ በአማራ ክልል በተለያዩ ቀጠናዎች የተካሄዱትን የሉና ተጋድሎችን ውጤት ነው። ምናልባት አንድ ወታደራዊ ባለሙያ እነዚህን መረጃዎች ብቻ በመስማት ምን ማለት ይችላል? ይሄ እንግዲህ የሀገሪቱ መከላከያ ሰራዊት ላይ እየወረደ ያለው መዓት ነው። በዚህ ደረጃ ነው የሀገሪቱ መከላከያ ሰራዊት እየተመታ ያለው። እንደው ምን ማለት ይችላል? ይሄ ሰራዊት ቆሞ መንቀሳቀስ እንኳን አይደለም የሀገሪቱን ዳር ድንበር ለማስጠበቅ እንኳን አይደለም ሕግና ስርዓት ለማስከበር ለራሱስ መትረፍ ይችላል ወይ? ራሱን ከጥቃትና ከሞት ማስጣል ይችላል ወይ ብሎ መደምደም ቢቻል የሚያስኬድ አይሆንም ወይ? መሳይ የዛሬ 2 ዓመት ታስታውስ ከሆነ የመከላከያ ጀነራሎች በአማራ ክልል የነበረውን የታጣቂ ኃይል በአጠቃላይ የሚኒሻ የፋኖ የአድማ ብተና ኃይሎችን በአንድ ሳምንትና በ2 ሳምንት ጊዜ ውስጥ ትጥቃቸውን አስፈትተን ክልሉን ትጥቅ አልባ እናደርገዋለን፣ ጀግና አልባ እናደርገዋለን ብለው ዘለው የገቡበት ጦርነት የመከላከያ ኃይሉ በዛሬው ዕለት እንደው በአጠናከርነው መረጃ ሳይሆን በ2 ዓመታት በተለይ በምዕራብ ጎጃም ደጋዳሞት፣ በደቡብ ጎንደር እስቴ እብናት ስማዳ እንዲሁም በሰሜን ወሎ አካባቢ አሁን በጠቀስኩልህ በቆቦ አካባቢ እንዲሁም በምዕራብ ጎንደር በቋራ አካባቢ የደረሰበት ምት በአብዛኛው ሰራዊቱ ተደምስሶ ያንን አካባቢ እየለቀቀ ተመልሶ ለመያዝ ሲሄድ አሁንም ስበው በመምታት ለ3 እና ለ4 ጊዜ በአንድ ከተማ ላይ ሻምበልና ሻለቃ ክፍለ ጦሮች ሙሉ በሙሉ እየተደመሰሱ ሰራዊቱ ወደኋላ እየሸሸ እንደገና አዳዲስ ሰራዊት ከማሰልጠኛ እየሄደ ከፍተኛ ጉዳት እየደረሰበት የመዋጋት ሞራሉ ሙሉ በሙሉ የተዳከመ እርጥብ እንጀራ መብላት የማይችል የምክንያት አልባ ውጊያ እያደረገ እንደሆነ የተገነዘበ ሰራዊት ስለሆነ ሞራሉ ወድቋል። በተለይ በጦርነቱ በከፍተኛ ደረጃ ተሰላችቷል። ለዛም ነው መሳይ በአማራ ክልል በተደረጉ ውጊያዎች በአጠቃላይ በሻለቃ ደረጃ ከነስናይፐራቸው ከነዲሽቃቸው ከነሞርተራቸው የከባድና የቡድን መሳሪያዎቻቸውን ለፋኖ እያስረከቡ ወደ ከተሞች እየሸሹ የሚገኙት በወታደራዊ ቁመናቸው እየተዳከሙ መምጣታቸውን ነው የሚያሳየው። ምክንያቱም ለጥቂት ከፍተኛ የሰራዊት ጀነራሎችና ቤተሰቦቻቸው የተንደላቀቀ ኑሮ ህይወት መስዋዕት እየተደረጉ እንደሆነና በአንዳንድ ቦታዎችም ሲሞት እንኳን አስክሬናቸው ያረጀ ፈረስ እንኳን ሊደረግለት የሚችለውን የአፈር ማልበስ ስነ ስርዓት የማይደረግላቸው በመሆኑና ይህን ደግሞ ለ7 ዓመታት ተከታታይ ዓመታት ከፍተኛ ግፍ እንደተፈጸመበት ስላወቀ በሚደረግበት ውጊያ በሚደረግባቸው አካባቢዎች ላይ ምንም አይነት የሞራል እና በጀግንነት የመዋጋት ሞራሉ ጠፍቶ ገና 15 እና 20 ደቂቃ ውጊያ በተደረገ ሰዓት ሻለቃና ክፍለ ጦር ሙሉ እየተበተነ ወደ ከተሞች እየሸሸ ንዴትና በብሽቀት ሴቶችን፣ አረጋውያን፣ መነኮሳትን እየገደለ የሚገኝ የመከላከያ ሰራዊት አባላት በመሆኑ ከእንግዲህ በኋላ የፈለገውን ያክል ቢደራጅ በዛ አካባቢ ማጥቃት አድርጎ የበለጠ ቦታን ድልን ማግኘት እንደማይችል አውቆታል። እንዲሁም የፋኖ ኃይሎች የፖለቲካና ወታደራዊ አደረጃቸው አንድ ባልሆነበት ሁኔታ እንኳን ቢሆን የመንግስትን ጥርስና ምላስ አራግፈውታል ማለት ይቻላል መሳይ እና እንግዲህ በኋላ እንደገባበት ሊወጣ የሚችልበትም ምናልባትም ሊወጣ የሚችልበት አጋጣሚ ሊኖር አይችልም ማለት ነው የምችለው መሳይ። እንግዲህ የፋኖ አመራሮች በተለያዩ ጊዜ የሰጡትን ቃል ወይም ደግሞ ቃለ መጠይቅ ለተለያዩ ሚዲያዎች አንዳንዶችን እጠቅሳለሁ። ምክንያቱም ወቅታዊ የመከላከያ ሰራዊቱ የአብይ አህመድ ሰራዊት ያለበትን ቁመና ሊያሳይ ከቻለ ነው። በአንድ ወቅት ላይ ሻለቃ አበበ ሙላት እንዳለው አሁን እኮ አስክሬን ተሸክመን ያለነው አስክሬን መቅበር አቅቶን እንጂ ስርዓቱ አለ ማለት አይቻልም በሚል ነው የገለጸው። በዛው በሸዋ የአማራ ፋኖ ብሔራዊ ኃይል የደቡብ ቀጠና ያሳምነው እዝ የህዝብ ግንኙነት ክፍል እንደዚሁም አርበኛ አብደላ የገለጸልንም አለ። አንድነቱ ጠፋ እንጂ ሁሉን ነገር አለን፣
ሁሉን ነገር አጠናቀናል፣ አንድነቱ ቢኖረን ስርዓቱን ሙሉ በሙሉ ከክልሉ ነቅለን እናስወጣ ነበር የሚል ነገርም አንስቷል። ከዚህ በፊትም እንደዚሁ ኮሎኔል አበራ አዛናው ስጋው አልቆ አሁን በአጽም የቀረ ስርዓት ነው፣ መከላከያ ሰራዊት የሚባል የለም፣ አጽሙ ቀርቷል ሲሉም የገለጹበትን ቃለ መጠይቅ አስተላልፈናል። ብዙዎችም ብዙ ብለዋል። እንግዲህ በዚህ ደረጃ የሚገለጽ ነው ሰራዊቱ በብዛት ነው እየተማረከ ያለው፣ በብዛት ነው በራሱ ጊዜ መጥቶ እጅ እየሰጠ ያለው። ስለዚህ አብይ አህመድ የቀረው ምንድነው? ሰሞኑን በተካሄደው የብልጽግና ምክር ቤት ስብሰባ ላይ ይሄ ጉዳይ እንዳይነሳ ተስፋ የቆረጡትን የብልጽግና ካድሬዎችን የብልጽግና አመራሮችን ለማጽናናት ለመሸንገል አሁንም ጉልበት አለኝ ለማለት ወደ አሰብ ጦርነት እንከፍታለን የሚል በመግለጫ ያልተገለጸ እዛ ግን ስብሰባው ላይ የተነሳ ጉልበት እንዳለው ለማሳየት የሞከረበትን እንደዚሁ መግለጫውንም ወይም ደግሞ እዛ በመድረክ ላይ የተናገረውንም ሰምተናል። ነገር ግን እውነታው መሬት ላይ ያለውን እውነታ የሚቀይር አይደለም። አብይ አህመድ በጥልቅ ፍርሃት ውስጥ ነው ያለው። ከምንም በላይ የፈራው የራሱ ፓርቲ አመራሮችንና አባላትን ነው። አብይ አህመድ በስልጣን አይቆይም ብለው ሰግተዋል። ስለዚህ አማራ ክልል በፖለቲካ ደረጃ ከተሰባበረም መከላከያ ሰራዊቱ በዚህ ደረጃ አቅም ካጣ ምን የቀረው ነገር አለ? መሳይ በአማራ ክልል እየተደረገ ባለው ጦርነት ገና ሲገባ እኮ ነው የተሸነፈው። ምክንያቱም ይህን ያልኩበት ዋነኛ ምክንያት ሰራዊቱ ምክንያት አልባ ጦርነት ነው ያደረገው በአማራ ክልል። በመጀመሪያ ጦርነት ከመደረጉ በፊት የአማራ ክልል ህዝብ አትግደሉን፣ አታፈናቅሉን፣ ሰርተን እንብላበት ብሎ ጅራፍ ይዞ በሚወጣበት ሰዓት የጅራፍ ፖለቲካ በማለት እየቀለዱበትና እያሸፉበት ነው የነበረው። በኋላ ከእንግዲህ በኋላ ግን ጅራፍና በዱላ ከተማ ላይ ወጠን ብሶታችን ለመንግስት አንነግርም፣ መንግስት የለም ብለን ከተነሳን በኋላ ጦርነቱ በዱላና በጅራፍ አይደለም፣ እናንተ በያዛችሁት አፈሙዝ እንገጥማቸዋለን ብሎ ለመጨረሻ ጊዜ ባህር ዳር ከተማ ላይ የዛሬ 2 ዓመት ሰልፍ ካደረገ በኋላ የነሱ ልጆች በተወሰነ ቁጥር ወደ ጫካ ገብተው እነሱን አስፈታለሁ ብሎ እንቅስቃሴ ባደረገበት ሰዓት እንደ ንብ የንብ ቀፎ ከዛፉ እንደወደቀ እና ንቦቹ ባንድ ላይ ግር ብለው እንደሚያጠቁት የአማራ ወጣቶች ባንድ ላይ ግር ብለው ሰራዊቱን በደጋዳሞት ብቻ የተፈጸመው የመከላከያ ሰራዊት ፍጅት እኮ መከላከያን ከአማራ ክልል ብር ብሎ እንዲወጣ ያደርገው ነበር። ነገር ግን ይሄ ስርዓት ከአማራ ክልል ቢወጣ ምን ያክል የፖለቲካ ክሳራ ይደርስብኛል ብቻ ብሎ ሳይሆን አጠቃላይ የ4 ኪሎን ቤተ መንግስት ሙሉ በሙሉ ያሳጣኛል ብሎ ስለፈራ በሰራዊት አባላት ሞትና መከራ ስልጣኑን ለማራዘም ነው ጥረት እያደረገ ያለው። ከእንግዲህ በኋላ ፈቅ የሚል ድል ሊገኝ የማይችል ብቻ ሳይሆን ከአማራ ክልል በሰላም መውጣት በተለይ ትጥቁንና ስንቁን ይዞ ከአማራ ክልል መውጣት የማይቻልበት ደረጃ ላይ ነው የተደረሰው። ይህን ያልኩበት በዋናነት ቋራ አካባቢ የሚንቀሳቀሰው የመከላከያ ሰራዊት ወደ ደባርቅና ዳባት አካባቢ የሚንቀሳቀሰው የመከላከያ ሰራዊት በየት አድርጎ ነው አዲስ አበባ ወይም ኦሮሚያ ክልል ሊገባ የሚችለው? በርካታ ኪሎሜትሮችን በመቶዎች የሚቆጠሩ በ1000 ኪሎ ሜትር የሚቆጠር የአማራ መሬት አቋርጦ ነው ኦሮሚያ ክልል የሚገባው። ስለዚህ የአማራ ህዝብ አንድነት ተደራጅቶ እያጠቃው ነው የሚገኘው። አሁን ራሱን ነው እየተከላከለ ያለው። ለዚህም በዋናነት እኮ በዚህ ዓመት